እህለን እህለን ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ኤምባሲ ሄጃላችኋለሁ። ኤምባሲያችን ላስጎብኛችሁ በትንሹ ሳዑዲ አረቢያ ጅዳ ማለት ነው። ምን ያስፈልጋል የሚለው የወላችሁ እዚህ ላይ ተጽፎላችኋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ቆንስላ ጽሕፈት ቤት ጅዳ ይላል። ወዴት መሄድ ይፈልጋሉ? ወዴትም መሄድ አልፈልግም። ወዴትም መሄድ አልፈልግም። አሁን በመጀመሪያ የምፈልገው እንድትሰሩልኝ ነው የምፈልግ። ለምን መጣሽ ነው ካላችሁኝ ፓስፖርት ለማሳደስ ወይም የጠፋበት ነው የሚባል እንደዛ ነው የመጣሁት። ምድር ቤት፣ መዝገብ ቤት፣ አዲስ ፓስፖርት መጠየቂያ ፎርም የመሙሊያ አዋታች ነው ያደረግነ። ፓስፖርት ክፍል፣ አረበኛ ትርጉም ክፍል በአንድ ክፍል በአንድ ደግሞ አላችሁ እንዴ? ኧረ ተው። አንደኛ ፎቅ የሚገኙት ይታያችኋል? አልታያችሁም? ሰሪ አንደኛ ፎቅ የሚታየው ጠቅላላ አገልግሎት ክፍል፣ የውጭ ሀገር ዜጎች ቪዛ የመጠየቅ ክፍል፣ የኢሚግሬሽን ኃላፊ ክፍል፣ ዋት ምንድነው የጋብቻ ውክልና ፊርማ ማረጋገጫ፣ የማስቀበሪያ ሸሃዳ ላ ኢላሀ ኢለላህ ሸሃዳ ሙሐመድ ረሱሉላህ የማስቀበሪያ ወይም መላኪያ ኢትዮጵያውያን ኢንቨስትመንት ጉዳይ ትብብር ደብዳቤ ኃላፊ ይሄን እንሰራለን ለማለት ነው። እሺ ሁለተኛውን ደግሞ ላነብላችሁ። ሁለተኛው ምን ይላል መሰላችሁ? ሁለተኛው ደግሞ የፋይናንስና አስተዳደር ኃላፊ፣ ረዳት ሂሳብ ሰራተኛ ክፍል፣ ቢዝነስ ኢኮኖሚ ኤክስፖርቶች ክፍል፣ የቢዝነስ ኢኮኖሚ ኃላፊ፣ መስተንግዶ ክፍል። መስተንግዶ የት ነው? እኛ መቼ ያገኘን? የቆንስላ ጄኔራል ቢሮ። በተጨማሪ የፓስፖርት እድል፣ ፎቶኮፒ፣ ፎቶግራፍ መነሳት በዋና አዳራሽ አገልግሎት ይሰጣል ይልላችኋል። እናመሰግናለን። በአረበኛ ፈለጋችሁ እዚህ ጋር ልላችሁ። ለማንኛውም በትንሹ ኤምባሲያችን ላስጎብኛችሁ ማለት ነው። በትንሹ ኤምባሲያችን ላስጎብኛችሁና ማውራችሁ እዩ። ይመስላችሁም ይሄን ይመስላል። ምን ልታረጊ መጣሽ ነው ካላችሁ እንደነገርኳችሁ የፓስፖርት እንትን ላሰራ ነው የመጣሁት። የፓስፖርት ላሰራ ነው የመጣሁት። ሰማኝ ውድ ቤተሰቦቼ ይሄንን ይመስላል ኤምባሲያችን በትንሹ ከብዙ በትንሹ ኤምባሲያችን ተዋወቁት የማታውቁት ማለት ነው። ይቅናሽ በሉኝ። ጋማ ላሰራ ነው። ይቅናሽ በሉኝ። እሺ ይቅናሽ በሉኝ። አንኛ ኤምባሲያችን ይሄ ላዩ ነው። ኦኬ ላዩ ነው። እዚህ ቀጥሎ ያለውን ደግሞ መንገዱን አስገባላችኋለሁ። መንገዱን እያያችሁ አብራችሁ ትቆያላችሁ ማለት ነው ቤተሰብ።
ማለት ነው። ይቆሻል ማለት ነው። ፓስፖርት ኮፒ ነው ያለሽ? ቁጥር ነው ኮፒ ቁጥር ቁጥሩ ብቻ የት ተገኘ? ቁጥሩ ብቻ በፕሪንት ተጽፎ ነው። ዛሬ ላይ ደርሰሽ ይችላል። ዛሬ ላይ ደርሰሽ ይችላል እንጂ ይሰሩታል መስሎኝ። መቼ? ያው ዛሬ ፕሮሰስ ከጨረስሽ ምናምን አልደገሙ ይጨርሳል። ያኔ ሰጡኛል አላጠል ነው 3 ወር 2 ወር ፕሮሰስ እንጂ አሁን መመዝገብ መስሎኝ ዝም ብሎ መዝገብ አታለው ኮፒ ሰጥሽ ምናምን ይመስላል። የመኪና አክሲዮን ተደርጓል። ይሰሩታል። ዛሬ በተቀጣን ነው የሚቀጥሉሽ። ነገ ወይ ነገ ወዲያ ችግር የለም። ነገ ወዲያ ካሉኝስ ሁለት ፕሮሰስ ነው። ይሰሩታል። ካለቀሙ ይሰሩታል። ስራ አይሰሩም። እኔ መቼ እንደመጣሁ ትዝ ይልሻል? ልጃን ልክስል ከ10 ዓመት በፊት ወይ ወይኔ የ10 ዓመት 10 ዓመት ሆነው ልጄ 10 ዓመት ልጄ ዘወድ መጥቼባት አላውቅም። ነገሩ ፓስፖርት ምናምን ከሌለሽ ለአዲስ አበባ ወፈቀኝና አባቴን ባየው እንደው ያ ረብ ያ ረብ ያ ረብ ፓስፖርቱ ጃይዝ ቢሆን አሁን አያስቸግርም ነበር። ግን 2 ቀን 3 ቀን ተጠብቀህ እስከዛ ደግሞ ይሄኛው ቅራር ሊያልቅ ነው። ግን በቁጥር ይሰራል ሲሉ ነበር። በቁጥሩ ሊሰራ ይችላል። ኤምባሲ ድጋፍ ይጽፈልሻል። ምንም በማልበላ አንድ ሺህ ብር